በጣም ያጨበጨብኩለት ትራፊክ ፖሊስ ኦፊሰር ነው። ህግ የጣሰው መኪና የፖሊስ ታርጋ ነው ፈታ። በቃ እኛ ሀገር በነገራችን ላይ ያልተለመደ ፕራክቲስ አለ። ፖሊስ አይያዝም። የፖሊስ መኪና ሁሌ ይቸኩላል። የፖሊስ መኪና ይቸኩላል። የፖሊስ መኪና በአብዛኛው በተከለከለ መንገድ ያልፋል። ምሳሌ በላም ይሄድ። በነገራችን ላይ ፖሊስ ኮን ኢመርጀንሲ ነው። አራቱንም ሀዛርድ ያበራላል። በዚህ ጋር ዋን ዌይ በሆነ መንገድ ያልፋል። እሱን ያወቁት የሆነ ቀን ፖሊሶች አሳፍረውኝ ይቅርታ አድርጉልኝ፣ እውነቱን ነው የምናገረው። አሳፈሩኝና የሚሄዱት የሆነ ጓደኛቸው ሚስት ወልዳ ሊጠይቁ ነው የሚሄዱት በፖሊስ መኪና። ሀዛርዱን አበራ። በተከለከለ መንገድ በዋን ዌይ መንገድ ገባ። ከነዛ ጋር ማን ይጋፋል ማለት ነው ብሎ ገባ። እኔ ምንም አልተናገርኩም፣ ተሳፋሪ ነኝ። አሁን ግን ናገራ ልክ አይደለም። በጣም ትክክል አይደለም። እኔ በዛ ሰዓት 5 ፖሊስ ማለት ተናገረው ጭቅጭቅ ነው የተረፈኝ ማለውታለሁ። አሁን ግን ናገራለሁ። እነሱንም ነገራቸዋለሁ። ሶርድ ያው ሌላ ነገር ደግሞ እንዳትለኛ ነገር ያቀርም ብያለሁ። እና ምንድነው ችግራችሁ? አሁን እማው መንገድ ላይ ቆመ፣ ፈታው መጥቶ በቃ አይነኩም። ትራፊክ አይነካቸውም። የፖሊስ መኪና ኮለ አደባባይ ላይ ይቆማሉ። 5 መኪና ወሎ ስፈራ አደባባይ 5 የፖሊስ መኪና ይቆማል። አንዳንድ አደባባይ ሁሉ ገባ ይላል አፍንጫውና መዞር ሁሉ አይችልም። ምንም ነገር የለም እኮ እዛ ጋር የሚያልፍ መሪም የለም ምንም የለም። ከሌሊቱ 6 ሰዓት ነው በሰላም ነው። ቀዳሚ የጠጡ ሰዎች ናቸው የሚያልፉት። እንደዚህ አይነት ነገሮችም አሉ። እንዲህ መድረክ ህግ ለሁሉም እኩል ተፈጻሚ ነው። ይሄን ፎቶ ያቀረብኩት ለዛ ነው። ህግ ለሁሉም ሰው እኩል ተፈጻሚ ነው። በህጉ አንደኛ ደረጃ ሁለተኛ ደረጃ የሚባል ዜጋ የለም። ፖሊስም ካጠፋ ይያዛል። መሆን ያለበት አይ በየት ሀገር ምቾት ነው ልትለኝ ትችላለህ። እመነኝ አውቃለሁ። እኔ ግባረ ባሪ የህግ ስርዓቱን በደንብ አውቃለሁ። ብዙ አመት ሰርቻለሁ። በነገራችን ውስጡ እንደዚህ ውስጡ እና ብዙ ችግሮች አሉ። ግን ተስፋ አይቆረጥበትም። ኖርማሊ ፕሪንሲፕሉ እንደዚህ አይነት ሰዎች ደግሞ አንዳንድ ሰዎች ይመጡና ተስፋ እንዳለው ያሳዩዋል። ፖሊስም ሆንክ ማንም ሆንክ ትያዛለህ። የሚፈታ ከሆነ ትፈታለህ። መተህ ቢሮ ትወስዳለህ። ተቀጥተህ የምትቀጣው። ስለዚህ ይሄ በዛ ደረጃ እንዲወሰድ ማስተማሪያ ይሆናል ብዬ ነው። እንደዚህ ጀግና ሰው ስራውን በደንብ የሚሰራ ሰው ደስ ስለሚለኝ ነው።